ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ መጣሉን አስታወቁ። በትናንትናው ዕለትም ወደ ሶማሌ ክልል ያመሩት ጠቅላይ ሚኒስትር በፌስቡክ ገጻቸው ባሰፈሩ መልእክትም ዛሬ ሐሙስ መስከረም 22 2018 ዓ.ም የሁለቱ ፋብሪካዎች ግንባታ መጀመሩን አሳስበዋል። በክልሉ ይገባናል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ እንደሚያጣራና እንደሚያጠናክርም ገልጸዋል። የነዳጅ ማጣሪያ ፋብሪካ በአመት 3.5 ሚሊዮን ቶን ነዳጅም አምርቶ የማቅረብ አቅም እንዳለውም በመልእክታቸውም አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅትም የሚገነባው በጎልደን ኮሪደር ግሩፕ እንደሆነም ጠቅሰዋል። በሶማሌ ክልልም ለዓመታት የነዳጅና የተፈጥሮ ጋዝን ፍለጋ ሲያካሂድ የነበረው ጎልደን ኮንኮርድ ግሩፕም GCL በካሉ ሀያላን ሳይንቲስቶች ሲያከናውኑ የነበራቸውን ፕሮጀክት መጀመርን ምዕራፍ ማጠናቀቂያ የገንዘብ ሚኒስቴር በትናንትናው ዕለት አስታውቆ ነበር። ከገንዘብ ሚኒስትሩ አህመድ ሽንዲ ጋርም የተገናኙት የGCL ግሩፕን ሊቀመንበር ዡ ኮንግሻን ቀጣዩን የኢንቨስትመንት ምዕራፍ እቅዱና ገንዘብ ልወጣን በተመለከተ እንደተነጋገሩም ተገልጿል። በቀጣዩም ኩባንያው በነዳጅ ማጣሪያ ልማት ላይ እንዲሁም በድሬዳዋ ከተማ የብረት ማቅለጫ ማዕከል ምስረታ ላይ እንደሚሰማራ አስታውቀዋልም ተብሏል። በተመሳሳይም በዛሬው ዕለት መሰረቱ የተጣለው የዩሪያ ማዳበሪያ ፋብሪካ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ እና ከዳንጎቴ ግሩፕ ጋር በመተባበርም የሚገነባ እንደሆነ አብይም ገልጸዋል። ነሐሴ ወር ሁለቱ አካላት ግንባታውን ለማከናወን በተፈራረሙበት ወቅት ዳንጎቴ ግሩፕ የፋብሪካውን 60 በመቶ ድርሻ እንደሚይዝም ኢንቨስትመንት ሆልዲንግን ደግሞ 40 በመቶ ድርሻ እንደሚኖረውም ገልጸው ነበር። አብይም ለማዳበሪያ በግብዓትነት የሚውለውን የተፈጥሮ ጋዝ ከካሉብ የጋዝ ስፍራም እንደሚያወጣ አስታውቀዋል። ፋብሪካው የሚያወጣውን ጋዝ ለማጓጓዝ 108 ኪሎ ሜትር የማጓጓዣ ቱቦ እንደሚጠቀም እንዲሁም በአመት 3 ሚሊዮን ቶን ምርት እንደሚያቀርብም አስታውቀዋል። የማዳበሪያ ፋብሪካ ግንባታን ከ3 ዓመት ብዙም ባልበለጠ ጊዜ ውስጥም እንደሚጠናቀቅ ከዚህ ቀደም ተገልጾ ነበር። ሁለት አሻጋሪ ፕሮጀክቶችም ሲሉ ፋብሪካዎችን የጠሩት ጠቅላይ ሚኒስትሩ አብይ ዛሬ ለኢትዮጵያ ሁሉም የሚያኮራ ታሪካዊ ሁነትን ተፈጽሟልም ብለዋል። እነዚህ ፕሮጀክቶችም የኢንዱስትሪው እድገትን ከማሳየትም በላይ ናቸው። እድሎቻችን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነት የሚያሳዩ ናቸው ሲሉም ግንባታቸው የተጀመሩትን ፋብሪካዎችን አሞካሽተዋቸዋል። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማትን ሊያጣጥሉ የሚሞክሩ ሀገራት ስራችን ለእኛ ተወልን ሲሉም ተናገሩ። ጠቅላይ ሚኒስትር አብይ አህመድ መንግስታቸውን አዲስ አበባን ጨምሮ በበርካታ ከተሞችም እያካሄደ ያለውን የኮሪደር ልማት ፕሮጀክቶች ለማጣጣል የሚሞክሩ ያላቸውን ሀገራትን ቡድኖችን ተቹ። አብይ የእናንተን ስራ ስሩ፣ ይሄን ለእኛ ተወልን ሲሉም አሳስበዋል። አብይ ዛሬ ሐሙስ መስከረም 22 2018 ዓ.ም በሶማሌ ክልል መዲና ጅጅጋ ከተማ ላይ በቪዲዮ ባስተላለፉ መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖችን ማንነትን አልጠቀሱም። ጠቅላይ ሚኒስትር አብይ ይህንን የተናገሩትም የአሜሪካ መንግስት በኮሪደር ልማት ላይ ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርትን ካወጣ ከቀናት በኋላ ነው። የኢትዮጵያ የኢንቨስትመንት አመችነት ሁኔታን የሚዳሰሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማትን ከንብረት መብቶች ጥበቃ አንጻር ስጋት መደነቁን አመልክቷል። አዲስ አበባን ጨምሮ ቢያንስ በ40 ከተሞችም እየተካሄደ ያለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶችን ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጻሉ። ከይዞታቸውም ያልተነሱ የንግድ ስፍራዎችን ደግሞ ፊት ለፊት ባሉ መንገዶች መፍረስን እየተነሳ ስራቸውን የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድን የባለ ሀብቶች በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀውን ሪፖርትን አስፍሯል። ይህም ሪፖርት ከወጣ ከቀናት በኋላ ወደ ሶማሌ ክልል የተጓዙት ጠቅላይ ሚኒስትር አብይ በክልሉ መዲና ጅጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዲስ ቤቶችን ግንባታ መጎብኘታቸውን አስታውቀዋል።
በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶችን መገንባታቸውን ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶችን መገንባታቸውንም አክለዋል። አብይ የኮሪደር ልማት ያልነውን ስራ መፍጠር የጭስ አልባውን ኢንዱስትሪ በማነቃቃትም የሰዎች የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል። መንግስታቸው እያከናወነ ያለው ከተማ የማስዋብ ስራ በሚቀጥሉት ቢበዛ 15 ወይም 20 ዓመታትን አብዛኛው ማህበረሰብም የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግም አስገንዝበዋል። መንግስታቸውም በከተሞችም እያከናወነ ባለው ተግባራት በአፍሪካ መልእክትና ምሳሌ ተደርጎ መወሰዱን ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡም አክለው ይሁን እንጂ በተለይ መራቅ ያሉ አካባቢዎች የሚገኙ አንዳንድ አካላትም የኮሪደር ልማትን ድንቅ ስራ እንደማይቀበሉም አስረድተዋል። አብይ ይህንን ስራችንን አይተውም ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለእኛ ተውልን፣ ይህን አገር ባለቤትነት አለው፣ ስራችንን ለእኛ ተውልን ነው በስም ላልጠቀሷቸው አካላት መልእክትንም አስተላልፈዋል። እንደ ጠቅላይ ሚኒስትር አገላለጽም ሀገራት፣ ግለሰቦቹ፣ ቡድኖች የኮሪደር ልማትን በደስታ የማያዩ ለአፍሪካ ለኢትዮጵያ ያጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲህም እያደረገ ነውና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ነውም ብሎ የማሰብ ችግርም አለ ሲሉም ተደምጠዋል። ለእንደዚህ አይነቱ ሀሳብ ጆሮ መስጠትም እንደማያስፈልግም አክለዋል። ለእኛ የሚበጀን የሚያስፈልገን የሚጠቅመንን እኛ ነው የምናውቀው ያሉት አብይ ከእኛ በላይም የእኛ ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለትም ተናግረዋል። መንግስታችን በስንዴ ልማትም ባከናወነው ተግባራት ዓለም አቀፍ ሽልማት ማግኘቱን ያስታወሱት ጠቅላይ ሚኒስትር አብይ ሰሞኑን በደረሰ ዜና በአረንጓዴ አሻራ እንደዚሁም ከዓለም አቀፍ የተባበሩት መንግስታት ተቋማት ኢትዮጵያ ሽልማት አግኝታለችም ብለዋል።